በኦሮሚያ ክልል በበርካታ አካባቢዎች ዳግም ጦርነት አገርሽቷል። የኦሮሞ ነጻነት ሰራዊት የቁርጠኝነት ትግል በሚል መሪ ቃል የማጥቃት እርምጃ እየወሰደ ይገኛል። በአዳ በርጋ በሚገኘው የአብይ አህመድ ሰራዊት የ18ኛ ክፍለ ጦር 5ኛ ሬጅመንትን ሙሉ በሙሉ መደምሰሱንም አስታውቋል። የኦሮሞ ነጻነት ሰራዊት ግስጋሴ ከሰሞኑ የተጠናከረው ለምን ይሆን? ወደ ጅቡቲ በተዘረጋው የባቡር መስመር ላይ ኢላማ ያደረጉት ጥቃት በመፈጸም ላይ መሆኑን የኦሮሞ ነጻነት ሰራዊት ያስታወቀው ከሰሞኑ ነው። የጅቡቲው መስመር መስተጓጎል እንደገጠመው የነጻ አውጪ ሰራዊቱ ሰሞኑን ባሰራጨው መረጃ ይፋ አድርጓል። ኦላ በሚል ምህጻረ ቃል የሚታወቀው የኦሮሞ ነጻነት ሰራዊት የባቡሩን መስመር በመቁረጥ የአገዛዙን የኢኮኖሚ አቅም ማዳከም በሚቻልበት ሁኔታ ላይ ያነጣጠረ ኦፕሬሽን እያካሄደ መሆኑን በመግለጽ ላይ ይገኛል። ይህ በእንዲህ እንዳለም የኦሮሞ ነጻነት ሰራዊት ጫንጮ የሚገኘውን የአብይ አህመድ ሰራዊት ወታደራዊ ካምፕ ላይ ጥቃት ሰንዝሮ ከፍተኛ ጉዳት ማድረሱን የሚያስታወቀው ሰሞኑን ነው። የቁርጠኝነት ትግል በሚል ስያሜ ከቀናት በፊት ይፋ በተደረገው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን ምስራቅና ሰሜን ሸዋ ቀጠናዎች ላይ ውጊያዎቹ ማገርሸታቸውን ያገኘነው መረጃም ያመለክታል። የኦሮሞ ነጻነት ሰራዊት በኤክስ ገጹ ላይ እንዳስታወቀው ከአብይ አህመድ ጦር ጋር በወለጋና በጉጂ ቀጠናዎች ውጊያዎች እየተካሄዱ ይገኛሉ። በጉጂ ማረሚያ ቤትን ሰብሮ እስረኞችን ማስለቀቁንም አስታውቋል። በወለጋም በጉሊሶ፣ በምስራቅ ወለጋ በጉቶ ጊዳ፣ በሲፑ ሴራና ገሊላ፣ በምስራቅ ሸዋ በዱከም፣ በቦሳቲም፣ በአዳማ የፍጥነት መንገድ ዙሪያ፣ በዶኒ ሲፋ፣ ቦሌ፣ በመታራ ስኳር ፋብሪካ ባለው ወታደራዊ ካምፕና በአዋሽ ፓርክ፣ በጉጂ፣ በምዕራብ ጉጂ፣ በምስራቅ አርሲ፣ ዝዋይ፣ ዱግዳና አዳሬ ከተሞች ውጊያዎች እየተደረጉ መሆኑን የኦሮሞ ነጻነት ሰራዊት አስታውቋል። የቁርጠኝነት ትግል በሚጠራው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን በርካታ የአብይ አህመድ ወታደሮች ከጥቅም ውጪ መሆናቸውን፣ የቡድን መሳሪያዎች መማረካቸውንም የነጻነት ሰራዊቱ ባሰራጨው መረጃ ላይ አመልክቷል። የኦሮሞ ነጻነት ሰራዊት ግስጋሴ ሰሞኑን የተጠናከረው ለምንድን ነው? አቶ ለሚታየ ፊዳ የኦሮሞ ነጻነት ሰራዊት ደጋፊ ናቸው። ከአመራሮቻቸው ጋርም በቅርበት ይገናኛሉ። ካለፈው ሳምንት ጀምሮ በበርካታ አካባቢዎች የተጀመረው ልዩ ኦፕሬሽን ዓላማው ምንድን ነው? የኦሮሞ ነጻነት ሰራዊት ግስጋሴ እስከ የት ሊዘልቅ ይችላል? በእነዚህና በሌሎች ጉዳዮች ላይ አነጋግሬያቸዋለሁ። በጣም አመሰግናለሁ አቶ ለሚታየ ፊዳ የህግ ባለሙያ እንዲሁም ጠበቃ። ሰሞኑን የኦሮሞ ነጻነት ሰራዊት መጠነ ሰፊ የማጥቃት እንቅስቃሴ እያደረገ ይገኛል። በተለይም ባለፈው ሳምንት ጀምሮ የቁርጠኝነት ትግል በሚል መሪ ቃል በተለያዩ የኦሮሚያ ክልል አካባቢዎች ጥቃት እያከናወነ እንዳለ ነው የሰማነው። እስቲ ከቅርብ ጊዜውን ጀምር። ዛሬ ውጊያ እንደነበረን የተነገረው፣ አንድ ሬጅመንት ሙሉ እንደተደመሰሰ ነው የሰማነው። እስቲ ምንድን ነው የተፈጠረው? ስለጋበዝከኝ አመሰግናለሁ መሳይ። ኦሮሚያ ክልል ዛሬ ብቻ ሳይሆን ሰሞኑን በጣም ጠንካራ ውጊያዎች የተደረጉ፣ ስፔሻሊ መንግስት ኦሮሞ ነጻነት ግንባር ወደ ሰላማዊ ትግል ተመልሷል፣ ከአሁን በኋላ ምንም ማድረግ አይችሉም፣ ከአሁን በኋላ የትም ማድረስ አይችሉም ብለው በጣም ለአንድ ሳምንት በጣም በፕሮፓጋንዳ ሚዲያዎችን ሁሉ ሲያውቁ ስለነበር ያ እውነታውን ማሳየት ኦሮሞ ነጻነት ግንባር እንዳለ በትግሉ እንደሚቀጥልና ምንም ለውጥ ማምጣት እንደማይችል በሰላም እጅ ሰጥቶ ገብተዋል የሚሉት ምንም ነገር ውጤታማ ሊያደርጋቸው እንዳልቻለ እና ኦሮሞ ነጻነት ግንባር ትግሉን ቀጥሎ እንዳለ ነው። እሱም ለማሳየት ነው። ሁለተኛው ደግሞ ፕሮግራማቸውን ከጠይቄን ከተረዳ ነው ልጀምርና ፕሮግራሙ በሱ ምክንያት ብቻ ሳይሆን ነበረ ላልነበራቸው በዚህ ወር ውስጥ ከባድ ማጥቃት ለማድረስ እቅድ ያላቸው ያው የእቅዱ አካል ነው ማለት ነው። ስፔሻሊ ማዕከላዊ ኢዝ ላይ ብልጽግና ፓርቲዎች፣ ብልጽግና ካድሬዎች ኦሮሞ ነጻነት ግንባር እጅ ሰጥተዋል ብሎ ፕሮፓጋንዳ ሲያደርጉ ስለነበር ትግሉንም አቅጣጫ ትኩረታቸውንም ማዕከላዊ ኢዝ ላይ ያደረጉት እነዛ ነው። ይህንን ሁሉ ኃይለኛ ጦርነት እያካሄደ ያለው የኦሮሞ ነጻነት ግንባር ማዕከላዊ ኢዝ ነው ማለት ነው። አቶ ለሚ እንግዲህ አራት የሰሞኑን ጦርነት አውደ ውጊያ ውሎችን እስቲ እንመልከታቸው። አንደኛ አዲስ አበባ 7 ኪሎ ሜትር ርቀት ዱከም ድረስ ዘልቀው አንዳንድ ተቋማት ላይ ያደረሱት ጥቃት ነው። ከዛም ጫንጮ የሚገኘውን አንድ ወታደራዊ ካምፕ እንደዚሁ ከፍተኛ ኪሳራ ወይም ጉዳት አድርሰዋል። የጅቡቲ መስመር የባቡር መስመሩ ላይ እንደዚሁ መስተጓጎል መፍጠር መቻሉን በመግለጽም እንደዚሁ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። ዛሬ ደግሞ የ5ኛ ሬጅመንትን ነው በከፍተኛ ጉዳት ያደረሰበት። በአብይ አህመድ ሰራዊት ላይ በአጠቃላይ በእነዚህ ውጊያዎች የደረሰውን ኪሳራ ባለፈው ፕሮፓጋንዳ ወሬ ሳይደርግ ባለፈው ሲወራ የነበረው
ወደ ሀገር ቤት ተመልሰዋል ምናምን ብለው ውሸቱን እንደዚህ ሲያደርጉ በነበሩበት ማግስት ወዲያውኑ ይህንን ጠንከር ያለ ጦርነት መጀመሩ ለስርዓቱ በጣም ፈታኝ ነው። ምክንያቱም ብዙ ነገሮችን ያበላሽባቸው ነው። ስፔሻሊ የአሁኑ ማጥቃት ለብልጽግና ፓርቲ ብዙ ነገር አበላሽቶባቸዋል። ለምሳሌ ባለፈው 2 ቀናት ውስጥ ሲያደርጉ የነበሩትን ፕሮፓጋንዳዎች የውሸት ፕሮፓጋንዳዎች ሁሉ ውሸት መሆኑን የተደረገበት ትግል ነው ማለት ነው። ሁለተኛ ደግሞ ሸሬ አዲያ በርጋ ላይ የተደረገው የአዲያ በርጋው ጦርነት ደግሞ በጣም መጠነ ሰፊ ጥቃት የተደረገበትና ብዙ ወታደሮች የመንግስት ወታደሮች የሞቱበትና የተማሩበት ቁስለኛ የሆኑበት በጣም ትልቅ ኪሳራ በመንግስት ላይ የደረሰው ጦርነት ነው። እዛ መረጃ እንደደረሰን ማለት ነው። ስለዚህ ይሄ አሁን በፕሮግራማቸውም ከዚህ በፊት እንደነገሩን ፕሮግራም አድርገው ሲንቀሳቀሱ እንደነበሩት አሁን ጣጫቸውን ሁሉ አሁን ወደ አዲስ አበባ የመግባት ዓላማ ይዘው እየተንቀሳቀሱ ያለ መሆኑንና ኦሮሞ ነጻነት ግንባር በጣም ጠንካራ አደረጃጀት ላይ ያለው በመሳሪያም በሰው ሀብትም በብዙ ነገር ከመቼውም ጊዜ የተለየ አደረጃጀት ላይ ያለ መሆኑን ማሳያ ነው ማለት ነው። ለስርዓቱ ደግሞ ለገዢው ፓርቲ ደግሞ በጣም ትልቅ ኪሳራ የተመዘገበበት ነው ብዬ ነው የምገምተው። ምናልባት እነዚህ ወታደራዊ ድሎች የአገዛዙን ኢኮኖሚያዊና ወታደራዊ አቅሞችን ማዳከም ላይ ተልኮ ወይም ደግሞ ኢላማ አድርገው የተፈጸሙ ናቸው ማለት እንችላለን። ገና እንደሚቀጥልም ነው ከኦላ መግለጫ የተረዳ ነው። አሁን እንግዲህ በዚህ ላይ ኦሮሞ ነጻነት ግንባር መግለጫ ይሰጣል ብዬ ገምታለሁ። ነገ መግለጫ እንደሚሰጡ መረጃው አለኝ። ከመረጃው በደንብ ብንሰማ መልካም ነው ብዬ አስባለሁ። ግን አላማቸው አሁን ከምናያቸው ነገሮች እንቅስቃሴዎች ማየት የምንችለው የገዢውን ፓርቲ የጦርነት አቅም ግንባታ የሚጠቀምባቸውን ማቴሪያሎች እና ግለሰቦች ላይ ያተኮረ ነው የሆኑ ማለት ነው። ስለዚህ ከሌሎቹ ትንሽ ጠንከር ብሎ የሚያስፈራ ተብሎ የሚታይ አሁን ከዚህ በፊት ዝም ብሎ ኦሮሞ ነጻነት ግንባር ፓወሩን ብቻ እያጠራከመ ነበር። አሁን ወደ ማጥቃት የገባበት ደረጃ ስለሆነ አላማው ደግሞ አሁን ልክ እንዳነሳው መንግስት የሚጠቀምባቸውን ኦሮሞ ነጻነት ታጋዮቹን ለመዋጋት ከነሱ ጋር ለመዋጋት የሚጠቀምባቸው ሪሶርሶች ላይ ነው እያደረገ ያለው ማለት ነው። በግለሰቦች ንብረት በህዝብ ሀብት ላይ ያተኮረ ሳይሆን በመንግስት የጦር ሪሶርሶች ማለት ነው። መንግስት የሚጠቀምባቸው ለዚህ ጦርነት ኦሮሞ ነጻነት ግንባር ላይ ለመዋጋት የሚጠቀምባቸው ሪሶርሶች ላይ